እኔ ከእስራኤል ጋር ነኝ፣ እኔ ከኢራን ጋር ነኝ አይደለም ካንተ የሚጠበቀው። ማን ነው ሐቅ ያለው? ማን የበደለው? ማን የተበደለው? እኔ ወንድ የሆነ ወንድሜን እንካ፣ ወንድ የሆነ እህቴን እንካ አይደለም ካንተ የሚጠበቀው። ሐቅ ያለው ማን ጋር? ዘራችንን ማን ነው እንደደፈረው አይደለም ማለት ያለብህ። ሐቅ ያለው ማን ጋር? አላህን ፍሩት፣ ከእውነተኞቹ ጋርም ሁኑ ብሎ ነው አላህ ያዘዘ። እውነተኝነት ምን ጊዜም ሰላም፣ ምን ጊዜም መረጋጋት ነው። ረብሻ የሚባል ነገር ልቡ ላይ ሁሌ አይኖር። ከሐቅ ጋር ስትቆም ባላወቀው ነገር ፍርድ ቤት ሄደ ቁርአን መተ ወይ መጽሐፍ ቅዱስ መተ አትመሰክርም። ከመሰከርክስ ሐቁንና ሐቁን ብቻ ነው የምትመሰክር። የሰው ልጅም ልንጠቀምበት ከሚገባው አንዱና ዋነኛው የምናገረው ነገር ሐቅ ነው፣ ሐቅ አይደለም። እውነት አግጃለሁ አላገዝኩም፣ ዋሽቻለሁ አልዋሸውም ሲል በዚህ ሰዓት ወደ ሰላም ወደ ትክክለኛነት ይመጣል። ሐቅ ተናጋሪ፣ ሐቅን ከሚያስፋፉት፣ ለሐቅ ከሚቆሙት ባሪያዎቹ አላህ ያድርገን።